ሰበር ዜና ቻይና ከኢራን ዜጎቿ በአስቸኳይ ለቀው እንዲወጡ በዚህ ሰዓት ማሳሰቢያ ሰጥታለች። ቻይና ብቻ አይደለችም፣ እንግሊዝና ጀርመንን ጨምሮ በርካታ የአውሮፓ ሀገራት በአስቸኳይ ባገኙት አማራጭ ሁሉ ኢራንን ዜጎቻቸው ለቀው እንዲወጡ እያስጠነቀቁ ይገኛሉ። ቱርክ ደግሞ ሙሉ ለሙሉ ወደ ኢራን የምታደርገው በረራ በዚህ ሰዓት ያቋረጠች ሲሆን እስራኤል ዛሬ ቀን ሙሉ በመሬቱ ስር የሚገኙ መጠለያዎችን ዜጎቿ ወደዛ ለመግባት እንዲዘጋጁ ስታሳስብ ውላለች። አሜሪካ በባግዳድ የሚገኙ ሰራተኞቿና ዲፕሎማቶቿን አስወጥታለች። በርካታ የአሜሪካ የጦር ጀቶች በጆርዳንና በእስራኤል መንደርደሪያዎች ላይ ዝግጅታቸውን ጨርሰዋል። የአየር ላይ ነዳጅ መሙያዎችም ዝግጅታቸው ጨርሰዋል። ዓለም ላይ ትልቁ የተባለው የጦር መርከብን በዚህ ሰዓት እስራኤል ደርሷል። የእስራኤል የአየር መቃወሚያ የሚተኩሱ ወታደሮችን ቦታቸውን እንደያዙ ተነግሯል። የኢራን እነዛ መታተኛ ሚሳኤሎች የሚወነጨፉበት ቦታም አመቻችተው ቦታቸውን ይዘዋል። የአሜሪካ የጦር መርከቦችና ወደ እስራኤል የሚተኮሱ ሚሳኤሎችን በዚህ ሰዓት ዝግጁ እንደተደረጉ እየተነገረ ይገኛል። እንግዲህ የመካከለኛው ምስራቅ ውጥረት ባንዴ ተቀጣጥሏል ማለት ይቻላል። በዚህ 24 ሰዓት ውስጥ እንግዲህ አዲስ ነገር ሊኖር ይችላል ወይም ደግሞ ጦርነት ሊኖር ይችላል እየተባለ ከየአቅጣጫው መግለጫ እየወጣ ይገኛል። አዳዲስ ነገሮች ሲመጡ አደርሳችኋለሁ። ኮንቴንት ተመጥቷል። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።